ሰላም ሰላም እንደምን አላችሁ ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ዛሬ ደግሞ በእንግሊዘኛ የሰው ስሞችን መጻፍ መለማመድ የሚለውን ነው የምናይ ማለት ነው። ከአሁን በፊት የእንግሊዘኛ አናባቢዎችና ተነባቢዎችን የሚሉትን በሶስት በተለያዩ ቪዲዮ አይተን ነበር። ዛሬ ደግሞ እነዛን አናባቢዎችና ተነባቢዎችን ተጠቅመን እንዴት የሰው ስሞችን መጻፍ እንችላለን በሚል ቪዲዮ ነው ይዤላችሁ የመጣሁት። ዛሬ የምናየው በኤ መጀመሪያቸው ኤ የሆነውን የሰው ስሞችን ነው የምናይ። በኤ ወይም በአ የሚጀምሩትን የሰው ስሞችን እናያለን ማለት ነው። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉን። እሺ፣ በአማርኛ በእንግሊዘኛ ነው በጎን በጎን የጣፉት። ለምሳሌ በእንግሊዘኛ በዚህ ረድፍ የመጀመሪያው ሲሆን በእንግሊዘኛ የተጣፉት ሲሆኑ በአማርኛ ደግሞ እኒው። እሺ ይኸው አማርኛ በዚህ ከዛ እንግሊዘኛ አማርኛ እንግሊዘኛ አማርኛ እያልን ጥፈናል ማለት ነው። እሺ አንድ ባንድ ለምሳሌ የመጀመሪያ አበበ ማለት ስንፈልግ በዚህ መልኩ እንጥፋለን። አበበ። እሺ አበበ በዚህ መልኩ ከጣፍ ነው። እሺ አበበ ሁለቶችም በናቸዋ አበበ። ስለዚህ ለመጀመሪያ ፊደሎች ማን አናባቢ እንወስዳለን አለ? ኤን የወሰድነው ከኤ በስተቀር ማለት ነው። ኤ አናባቢ የለውም ለማን። እሺ ለበና ለበ ለሁለቶችም ኢን ወሰዱ ማለት ነው አበበን ስንጥፍ። ስለዚህ በዚህ መልኩ እንጥፈዋለን። እሺ ቀጥለን ደግሞ አለሙ። እሺ አለሙ። እሺ ኤ ለማንኛውም ይኸው ከመጀመሪያ እስከ መጨረሻ ኤ አናባቢ አይወስድም። በአ ማለት ነው። በአማርኛ አ ወይም በእንግሊዝኛ አ ወደ እንግሊዝኛ ሲቀየር ኤ ነው አይደለ? ስለዚህ አ አናባቢ አይወስድም። እሺ አለሟልና ስለዚህ ለና ሙ ለየመጀመሪያ ፊደል ነው። ሙም ሁለተኛ ፊደል ነው ማለት ነው። እሺ ለማን ወሰደች? ኢን ወሰደች። ሙ ደግሞ ሁለተኛ ስለሆነች ዩን። ስለዚህ አለሙን በዚህ መልኩ እንጥፈዋለን ማለት ነው። እሺ አለሙን በዚህ መልኩ ከጣፍነ ቀጥለን ደግሞ አየለ አየለ ይላል ደግሞ አየለ ደግሞ እሺ የና ለ የመጀመሪያ ፊደል ናቸው። ስለዚህ ኢን ወሰዱ። ኢንም ሁለቶች ሲወስዱ እሺ አየለ የሚል የሰው ስም ይሰጠናል ማለት ነው። አየለ አማርኛው ይሄ አየለ ይላል። እሺ እንግሊዘኛውም ይሄ አየለ። እሺ ይህን ካየን ቀጥለን ደግሞ ይሄ ደግሞ አሰፋ ይላል ማለት ነው። እሺ አሰፋን ስንጥፍ ደግሞ በዚህ መልኩ እንጥፈዋለን። አሰፋ። እሺ ይኸው አማርኛውም አሰፋ ይላል። ሰ የመጀመሪያ ሲሆን ፋ ደግሞ አራተኛ ፊደል ነው። ስለዚህ ሰ ኢን ሲወስድ ፋ ደግሞ ኤን ይወስዳል። ምክንያቱም ፋ አራተኛ ፊደል ነው። ሰ ደግሞ የመጀመሪያ ፊደል ስለሆነ ኢን ይወስዳል ማለት ነው። እሺ አሰፋን በዚህ መልኩ እንጥፈዋለን። አሰፋ። በመቀጠል ደግሞ አብርሃም የሚል ስም እንጥፋለን። ይሄ አብርሃም ይላል። አብርሃም ስንጥፍ በዚህ መልኩ ነው የምንጥፈው። አብርሃም። እሺ አብርሃም እዚህ ሀ ብቻ ነው ዋና የሚወስደው ምክንያቱም እሺ ሀ የመጀመሪያ ፊደል ነዋ። ግን ሀን የመጀመሪያ ፊደሎች ኢን ነው የሚወስዱ ብለን ነበር። ነገር ግን ከዚህ ኤን ወሰድን። ከሀ በስተቀር የመጀመሪያ ፊደሎች አናባቢ የሚወስዱት ኢን ነው ብለናል። ስለዚህ አብርሃም ሚል ስም እናገኛለን እዚህ ላይ አብርሃም። እሺ አብርሃም። በመቀጠል ሌሎች ስድስተኛ ፊደል ስለሆኑ አይወስዱም። አም አይወስድም አናባቢ ብለናል። እሺ ይሄ ደግሞ አቡ በከር። እሺ አቡ በከር ደግሞ ስንጥፈው በዚህ መልኩ እንጥፈዋለን። አቡ በከር አቡ በከር። እሺ አቡ በከር አቡ በከር ሲጣፍ በዚህ መልኩ ከሆነ እሺ አቡ በከር ከርና ከኤ በስተቀር ሌሎች አናባቢ ወስደዋል። ቡ ሁለተኛ ፊደል ስለሆነች ዩን ወስዳለች። አቡ በም
የመጀመሪያ ፊደል ናት፣ ኢን ወሰደች። ከም የመጀመሪያ ፊደል ስለሆነች ኢን ወሰደች ማለት ነው። ስለዚህ በአንድ ስናነበው አቡ በከር። ርዕስ ስድስተኛ ስለሆነ አይወስድም። ኤም አይወስድም ብለናል። እሺ አቡበከርን በዚህ ካየን ቀጥለን ደግሞ እሺ በዚህኛው መስመር እንግባስ። እሺ ይህ ደግሞ አያናው ይላል። አያነው የሚል ቃል እናገኛለን። ይህን አያነው። እሺ አማርኛውም አያነው ይላል። እሺ ያና ነ አናባቢ ያላቸው ሌሎች አይወስዱም። እሺ ያ አራተኛ ፊደል ስለሆነ ኤን ወሰደ። ነ ደግሞ ሁለተኛ ፊደል ስለሆነች ኢን ወሰደች ማለት ነው። ማለት አንደኛ ፊደል ስለሆነ ኢን ወሰደ። አያነውን በዚህ መልኩ እንጥፈዋለን። አያነው። ው ስድስተኛ ስለሆነች አትወስድም። እሺ ኤም አይወስድም ብለናል። ቀጥለን ደግሞ ይህ ደግሞ አቤል ነው የሚለው አቤል ደግሞ ቢ ብቻ ነው አናባቢ የሚወስደው ማለት ቤ አምስተኛ ስለሆነ ኢን ወሰደች። ሌሎች ልም ስድስተኛ ፊደል ስለሆነ አይወስድም። አቤል በዚህ መልኩ እንጥፈዋለን። አቤል። እሺ ቀጥለን ደግሞ አምሳሉ። እሺ አምሳሉ የሚል ቃል እናገኛለን። ይሄ ደግሞ አምሳሉ ይላል። አምሳሉ። እሺ እዚያና የሚወስዱ ደግሞ ሳና ሉ ናቸው። ሳ አራተኛ ፊደል ስለሆነች ኤስ እና ኤን እንደ ሳ እናነባለን። ሉ ደግሞ ኤልዩ ሁለተኛ ፊደል ስለሆነች አናባቢ የምትወስደው ዩን ነው። በአንድ ላይ አምሳሉ ብለን እናነባለን። አምሳሉ። እሺ አምሳሉ። ቀጥለን ደግሞ ይህ ደግሞ አማረ የሚል ቃል እናገኛለን። ይህ አማረ። እሺ አማረ በአንድ ላይ አማረ። እሺ አማረ። እሺ ማ አራተኛ ፊደል ስለሆነች ኤም እና አርን ማለት ኤም እና ኤንን ኤምኤ እንደ ማ እናነባለን። ረ ደግሞ አርኢ። እሺ በአንድ ላይ አማረ የሚል የሰው ስም እናገኛለን ማለት ነው። እሺ ቀጥለን ደግሞ እሺ አንደበት። እሺ አንደበት አንደበት። እሺ ዲም ደም በም አናባቢ ይወስዳሉ እዚህ ላይ ምክንያቱም ደ የመጀመሪያ ፊደል ነው ኢን ይወስዳል። በም የመጀመሪያ ፊደል ነው ኢን ይወስዳል። ስለዚህ አንደበት ሲጣፍ በዚህ መልኩ ነው ማለት ነው። ሌሎች እንም ት ሁለት ስድስተኛ ፊደል ስለሆኑ አይወስዱም። እሺ አንደበት። ቀጥለን ደግሞ ይህ ደግሞ አይሻ ማለት ነው። ይቅርታ አያና። እሺ ያና ና አራተኛ ፊደል ናቸው። ኤኤን ወሰዱ። ያ ዋይ ኤ ነው እና ደግሞ ኤንኤ በአንድ ላይ አያና ይላል ማለት ነው። አያና። ይኸው አያና። እሺ ይህን በዚህ ካየን ቀጥለን ደግሞ በዚህኛው መስመር ነኝ። ይህ ደግሞ አይሻ ነው የሚለው። እሺ አይሻ እሺ አይሻ የሚል ቃል እናገኛለን። አይሻ የሚል የሰው ስም። እሺ አይሻ ደግሞ ይህ ስድስተኛ ፊደል ስለሆነች አናባቢ አትወስድም። ሻ ደግሞ ኤስኤችኤ አራተኛ ናት። ኤን ወሰደች አናባቢ ማለት ነው። ስለዚህ አይሻን በዚህ መልኩ እንጥፋታለን። አይሻ። ይህን አይሻ ብለን ይነበባል ማለት ነው። እሺ አስቴርስ። ይህ ደግሞ አስቴር ይላል። አስቴር። እሺ ቴ ብቻ ናት ከዚህ አናባቢ የምትወስደው ቲኢ ማለት ነው። ቲኢ እንደ አምስተኛ ፊደል ስለሆነች እንደ ቴ እናነባታለን ቲኢን። እሺ ኤስ እና አር ደግሞ ስድስተኛ ስለሆኑ አናባቢ አይወስድም። ስም ርም አይወስድም ማለት ነው። እሺ አስቴር በዚህ መልኩ ከጣፍነ አስቴር። ቀጥለን ደግሞ አበበች ነው። ይህ ደግሞ አበበች ነው የሚለው አበበች። እሺ ከአበበ የምትለየው ሲኤችን ብቻ መጨመር ነው። ለች ሲኤች ማለት ነው። እሺ አበበች በዚህ መልኩ ከጣፍን አበበች። እሺ በበ ሁለተኛ ፊደል ስለሆኑ ኢን ወሰዱ አናባቢ። ሲኤች ስድስተኛ ፊደል ስለሆነ አይወስድም። ስለዚህ አበበች ብለን እናነባለን ማለት ነው። ይሄ አበበች። እሺ አበበች ካልን ቀጥለን ደግሞ አስችላ ነው። አስችላ። እሺ አስችላ አናባቢ የሚወስደው ላ ብቻ ነው። ሌሎች ስናች አይወስዱም። ምክንያቱም ስድስተኛ ፊደል ናት። እንደገና ችም ስድስተኛ ፊደል ናት። ስለዚህ ላ ብቻ ነው የምትወስደው አራተኛ ፊደል ስለሆነች ኤን ወሰደች።
ስናነብ አስችላ ብለን እናነባታለን ማለት ነው። አስችላ አስችላ። እሺ አስችላ። እሺ ቀጥለን ደግሞ አለሚቱ ነው። ይህ ደግሞ አለሚቱ። እሺ ለን እንደ ኤልኢን እንደ ለ፣ ኤምአይን እንደ ሚ፣ ቲውን እንደ ቱ እናነባለን። ስለዚህ አለሚቱ ብለን እናነበው ማለት ነው። እሺ አለሚቱ። እሺ ቀጥለን ደግሞ አያሌው። እሺ ኤን እንደ አ እናነበዋለን። ዋይ ኤን ደግሞ እንደ ያ። እሺ ኤልኢን ደግሞ እንደ ለ እንደ ሌ እንደ ሌ። እሺ ዳብሊውን ደግሞ እንደው። ስለዚህ አያሌው ብለን እናነባለን። ይህን አያሌው። እሺ አያሌው። እሺ አያሌው የሚል ይህን ካየን፣ ስለዚህ የመጨረሻችን አያሌው የሚል የሰው ስም ቃል ይሆናል ማናችሁ የዛሬ ቪዲዮአችን። እሺ ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር የምትፈልጉ ካላችሁ በስልክ ቁጥር በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር የምትፈልጉ ካላችሁ ደውሉ። በቀጣይ ደግሞ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።